ከቤተክርስቲያን ውጭ ወይ የማያምን ሰው ባገባ ኃጢአት ይሆናል ወይ ችግር አለው ወይ እግዚአብሔር በዚህ ይቀየማል ወይ የሚሉ ጥያቄዎች በጣም ብዙ ጊዜ ከሚነሱ ጥያቄዎች በተለይ እህቶች ከሚያነሱት ጥያቄዎች ውስጥ ነው። መጀመሪያ ያው ኃጢአት ይሆናል ወይ ብሎ መጠየቅ ራሱ አይገባም ከሚለው ነው መጀመር የምፈልገው። ከዚህ በፊትም ስለወራንበት ጉዳዩ ኃጢአት መሆን አለመሆኑ ብቻ ነው ከጥቅም አንጻርም ጭምር ነው መታየት ያለበት ምን ይጠቅመኛል ከሚለው አንጻርም ማለት ነውና ጉዳዩ ግን ቤተክርስቲያን የማይፈቅደው ኃጢአት የሆነ ጉዳይ ነው። ከዛ ግን ለምን የሚለው ነገር ብናወራበት ጥሩ። ቢያንስ ዋና የሚባሉ ሶስት ምክንያቶችን ማንሳት እንችላለን ለምን ከማያምኑ ሰዎች ጋር በእንደዚህ አይነት አካሄድ ውስጥ መግባት እንደሌለብን ማለት ነው። ዋና የምላችሁ ሶስት ምክንያቶችን ማንሳት እንችላለን። የመጀመሪያውና በጣም ወሳኙ የማያምን ሰው ጋር የተጋባ ሰው የጋብቻን ዓላማ ማሳካት አይችልም። መጽሐፍ ቅዱስ የሚነግረንም ሆነ ደጋግመን በቤተክርስቲያናችን ትምህርቶች ስንማር እንደቆየ ነው ጋብቻ የተለየ የራሱ የሆነ ዓላማ አለው አይደል? ከነዚህ ዓላማዎች የመጀመሪያውና ዋነኛው መረዳዳት ነው። ባልና ሚስት እንዲረዳዱ ነው የሚጋቡት። መረዳዳት ሲባል እንደው ሶሻሊ ኢኮኖሚካሊ ወይ ኢሞሽናሊ ምናምን መደጋገፍ ማለቱ አይደለም ቤተክርስቲያን። እነዚህ ነገሮች አያስፈልጉም ማለታችን ሳይሆን ዋናው ርዕሰ ጉዳያችን ግን እሱ አይደለም። ቤተክርስቲያን መጽሐፍ ቅዱስ ወይም ቅዱሳን አባቶቻችን መረዳዳት ሲሉ እያወሩ ያሉት ስለ መንፈሳዊ መረዳዳት፣ ባል ሚስቱን ሚስት ባሏን ስፒሪቹዋሊ ወይም በመንፈሳዊ ህይወታቸው ረድተው ተጋግዘው ተደጋግፈው አብሮ የእግዚአብሔርን መንግስት መውረስ እንዲችሉ ማለት ነው። ለዛ ነው ፈረንጆቹ ዘ ጎል ኦፍ ሜሬጅ ኢዝ ናት ሃፒነስ ኢት ኢዝ ሆሊነስ የሚሉት። በኦርቶዶክስ ቤተክርስቲያን አስተምሮ መሰረት አንድ ሰው የሚመነኩስበትም ሆነ የሚያገባበት ዓላማ አንድ አይነት ነው፣ ልዩነት የለም። የሚመነኩሰው ራሱን አሸንፎ ታግሎ ወደ እግዚአብሔር መንግስት ለመግባት ነው። የሚያገባው ሰው የሚያገባው ራሱን አሸንፎ ታግሎ ወደ እግዚአብሔር መንግስት ለመግባት ነው። ልዩነቱ ያለው የቱ ጋር ነው? የሚመነኩሰው ሰው እኔ ከሰው ጋር ሆኜ መኖር አልችልም፣ ፍትወት ተገዝቶለት ሰውነቱን አሸንፎ ራሱን ገዝቶ ንጽህናውን ጠብቆ መኖር እንደሚችል ስላመነ ይመነኩሳል። አይ ያንን ማድረግ አልችልም፣ እኔ ንጽህናዬን ጠብቄ እድሜ ልኬ መኖር አልችልም፣ ፍትወት ይሰለጥንብኛል ብሎ የሚሰጋ ሰው ደግሞ ለዛ ፈተና ለዛ ችግር መፍትሄ የሚሆን ትዳር ውስጥ ይገባና ግን አልቲሜት ጎል ደስተኛ ሆኖ ተድላውን አይቶ መኖሩ ሳይሆን ወደ እግዚአብሔር መንግስት መግባት መቻሉ። የማያምን ሰው ካገባን በኋላ ወይ ከማያምን ሰው ጋር አንድ ከሆነን በኋላ ግን ይህንን ዓላማ ማሳካት እንችላለን ወይ የሚለው ትልቅ ጥያቄ ነው። የማያምን ሰው ለፈተና መንስኤ እንጂ ለፈተና መፍትሄ ሊሆን አይችልም።